መጽሐፍ ቅዱስ ማንበብ ወደ እውነት ሁሉ ይመራል። ግራ የበላነው ይሄ የቃስሙ ሳፋ እንዳትረሱ የኔም ስም ሳፋ ነው። መጽሐፍ ቅዱስን ማንበብ ትልቅ እድል ነው። ያ እንድማር አድርጉኛል ማህበሩ ወንጌላዊ ከመሆን አሁን መጽሐፍ ቅዱስ ትምህርት ቤት ይሄድ የት ከፍተኛ ያለው መጽሐፍ ቅዱስ ትምህርት ቤት ጨንቻ ነው። በእግር ጉዞ መስከረም ወር በእግር ጉዞ ጨንቻ ድረስ በማሌ አድርገን በከምባ አድርገን በረሳ አድርገን 40 ምንጭ 5 ቀን በእግር ምንጭ ስንደርስ መንገድ የለም። እንደገና ያኔ በበቅሎ የሄድነው አሸክሜ ይሄንን ገረሰን ዳገት መውጣት ግድ ነው። ተሸካሚ ካሴቶች አሉ፣ የተረጎምኩት የተቀረጸባቸው አሉ። ካርቶን 4 ካርቶን ከአዲስ አበባ በመኪና መጣ። አሁን ጅንካ እንዴት ላምጣ? ካሴቶች በጣም ይከብዳል። በእጅ እንደሚሽከረከሩ ቴፕ እሱን ይዤ ሁሉ ሲበጠር ከምባ እዚህ ከገረስም አልፈን ከምባን አልፈን በቶ ስንመጣ ተያዝኩ። ይሄ ድምፅ የለሽ መሳሪያ ይዞ የሚሄድ ይሄ ይታሰር ነበር። ያን ጊዜ ረሃብ ነው። እግሬ በጫማ ውስጥ በስሏል። አሁን ይሄን ድምፅ የሌለ መሳሪያ ይዞ የሚያጓጉዝ የት እንደምትሄድ ከየት እንዳመጣህ እንደው ካልመረመረን አትሄድም አሉ። ማታ አሳደሩ። ጠዋት አንተ ይህን ሁሉ መሳሪያ ከየት ነው ያመጣው? ይሄ ትርጉም ጥቃ ነው። መጽሐፍ ቅዱስ ታሪክ ቋንቋ ሲተረጎም ስለነበርኩ በዛ የተቀረጸ ነው። እንደዚህ በዚህ ውስጥ አስገብታችሁ እንደሚታረጉ ብትሰሙትም ለእናንተ ልሳን ነው የሚሆነው። አትሰሙ ባህሪ ቋንቋ የተረጎምኩት በቃ ለቀቁኝ። ሂድ ዕቃን አሸክሞ በሰው ተሸካሚ ይህን ስንጋል ዳገት ወጥቼ ጅንካ ስመጣ ያዕቆብ ድንበር በቃ አሳደረኝ። እግሬን አጠበ፣ በትኩስ ውሃ በቅባት አሻሸና አስተኛኝ። አሁን የጸር የሚሄድበትን መንገድ ሁሉ እየፈለኩ ከዛ በኋላ አሁን ከጋዘር ወደ ላይ በምን ሄድ በቁሎ ፈልጋለሁ። በቁሎ ፈልጉ 30 ብር ያን ለአንድ ጭነት ከፈለ 30 ብር እንደ 300 ብር ነው የሚቆጠረው። የጸር ደረስኩ። እኛ ገብቶኝ እዛ የጸር ቆይታዬን መቼ ለቀቀኝ ስደት። ይሄ ደግሞ እንደገና ይሄ ሰው ከየት መጣ? በፊት እዚህ ይኖር የነበረ አሁን ይሄ ሰው ሌላ ምን ሰርቶ እንደመጣ ሌላ ወንጀል ጨምሮ መጥቶ ይሁን ምን ይፈተሽ ቤቱ ተባለ። ምን ወንጀል ይጀምራል? መጽሐፍ ቅዱስ ሲተረጎም ቆይቼ ነው አሁን እዚህ ቤቴ ሲመጣ ቤቴ ተዘረፈ። እንግዳ አቶ ይስሐቅ እናት ቤት አደርኩ። እዛ አድሬ ያን ጊዜ ደግሞ እንደዚህ ዓመታዊ ኮንፈረንስ እናዘጋጃለን። ከደጋም ከቆላም ሰው ሁሉ ይሰበስባል። እዛ የጸር ግቢ ኮንፈረንስ አለ። አንድ ሊቀመንበር ደግሞ እኔ ማላውቀውን ህዝብ ከየት አመጣ? ማን አመጣ? ለምንድን ነው የመጡ? ምንድን ነው ስራቸው? መጸለይ ፈልጎ ቃሉን ለመስማት ነው፣ ሌላ ምንም ወንጀል የለም ብለን መልሳቸዋለን። ይሰሙኛል። እዛም ስለነበርኩ አሁን ከዛ በኋላ እንዲህ አይነት ስብሰባ እንዳታጠር በዚህ መልኩ 2 ቀን ሙሉ ፖሊስ ጣቢያ ታሰሩ። የጸር ቀበሌ ላይ አንድ ጉስቲ የሚባለው በአፈሙዝ አሁን መተኪያ ለፍሬ እኔ ጋዘር አሳስሮኝ በሚመጣበት ጊዜ አንድ ወንጀል መርማሪ አማኝ ነበር። ካሴቱን ሲሰማ አለቀሰ። ልጅነት ሲዘምር ነበረ። መዝሙሮችም አሉ። ላዛ ላይ ትልቅ ኮንፈረንስ አለ። እኔ እዛ ለመስበክ እየመጣሁ ነው። ተካ እኔ ያዘኝ ቁንጫ አላስተኛኝም። ውስጤ
ለበለባል። እንቅልፍ አልወሰደኝም። ሰዎች ተመተከ እኔ ሳልመጣ ይሄንን ወንጀለኛ ይሄን ሽፍታ እንዳትለቁ ብሎ አሳሰረኝና ቀን ስነጋ ግን ሰውነቴ ላይ ያለው ውስጥ የገባውን መጀለ በእጅ ሲጠርግ መቼ ይወጣ አንዳንዱ መጀለ ሆኗል። ሰውነቴ ሁሉ ወሮብኝ ለበለበኝ። ከጠያቂዎች መጡ እኔ ጋር ጌታ እንኳን አንተ ለዚህ ያበቃ ብሎ ለአገሬ ስትመጣ ሌላ ደግሞ ክፋት ተፈጠረብኝ ብሎ ስንቅ አመጡልኝ ለወታደሮች። ከነሱ ጋር በላው። አሁን አሰራር ቀሻሁ ማሄ የሚባለው ወደዚህ ጋዘር ሲያመጥ ከጋዘር ጅንካ በእግር ነው የምንመጣው። 12 ሰዓት ሆነ። ላዛ ላይ ትልቁ ጉባኤ አለ። አንተ በራሴ ዋስትና የለ ነገ ጠዋት ና እዚህ ፖሊስ ጣቢያ አለ። እሺ እኔ የምፈልገው ይሄ አይደለም። ጌታ ልቡ ውስጥ አንተ ንገስ ብዬ እየጸለይኩ ነው መጣ። ኮንፈረንስ ላይ ሰብኩ ማታ። እኔ ነገ እጄ ይታሰራል፣ እናንተ አገልግሎታችሁን ቀጥሉ ብዬ ፊልጵስዩስ ምዕራፍ 1 ቁጥር 28 እስከ 31 ያለው እዚህ ጳውሎስ መሰክር እኔ የሚታሰር ወንጌል አይታሰርም ብሎ እንዳለ እኔ ይታሰራለሁ፣ እናንተ የምታመልኩት ጌታ አይታሰርም። ለእኔም ጸልዩ፣ እኔም ለእናንተ እየጸለይኩ ከመጣሁ እመጣለሁ፣ ካልሆነ ፖሊስ ጣቢያ እገባለሁ። ፖሊስ ጣቢያም የት እንደሚያደርሱኝ አላውቅም ብዬ በሁለተኛ ቀን ማረሚያ ተሻገርኩ። 1971 ዓመተ ምህረት ማረሚያ ተሻገርኩ። 1 ዓመት ከ2 ወር ሙሉ ታሰርኩ ያለ ጥያቄ። የአብዮት መጽሐፍ መሻሻል እንድታደርግ ብሎ እንዳነብ ሰጡኝ። ለመረጃ እስካሁን ቤት ቁጭ አድርጋለሁ። የአብዮት መጽሐፉን ማንበብ ትዝ አይለኝም፣ አላነበውም፣ ያስቀምጣለሁ። ምን መረጃ አለ፣ ምን ለውጥ አገኘ ብለው ሲሉ ካድሬዎች ሄዶ ይጠይቁኛል። ገብቶኛል። ምንድን ነው የገባህ? ሰውን ያለ ወንጀሉ መታሰሩ ለነገር ግን ሲል የኔ ታናሽ አሁን እሱ ያን ጊዜ ቀበሌ የኩሬ ቀበሌ ጸሐፊ ነው። ድመትፈር ይዞ ነው አንተ ተው መንግስት የሚለውን አተውም እንዴ? እኔ የሚተው በእጄ ያስኩት የለም፣ በውስጤ ነው ያለው። እንዴት ይተዋል? አንተ በውስጥ የተዋህደው ነው በምን አይነት ትተዋለህ ብዬ ነግረዋለሁ። እሱ በቃ መንግስት ተው ካለ ለምን አተው? ጀረነ ደሬ የሚባል አንድ ጎፋ በጣም ታዋቂ አማኝ ነበረ። አሁን ሂደቱም ታዋቂ አደረገው። ላልታ ካሳ ደግሞ ይሄንን ጀግና ለክርስቶስ ብሎ የሚጠፋውን ጊዜ ለአብዮቱ ቢሰጥ ብሎ አሳጣኝ። ጀረነ ደሬ አንተ ሰውየው ምን ነው መንግስት አሁን ሰው ጊዜው አይደለም ብሎ ቢላተው በቢልቢያ አንተ አታመልክም ብሎ ጀረነ ደሬ ተናገረኝ። ምንም ቆሻሻ ነገር ነው የሚያወራ ብዬ ተው። 1 ዓመት ከ2 ወር ማረሚያ ቆይቻለሁ። ይህንን ጌታ ደግሞ ካሳ የሚከፍልበት ጊዜ አለ ብዬ እጠብቅ ነበረ። ጌታ ጊዜ ሰጥቶ ይኖራል። ጌታ ይመስገን። ሳሙኤል ገንቦ እባክህ አንተ ልምድ አለህና ቱሩሜ እንድትመጣ እኔ እዚህ ጭንቃ ሆኜም ቱሩምን አገለግላለሁ። ከአሮን በእግር ሄጃለሁ። ችግር የለም አልሄድም። የግድ ነው አንተ የምትወደዋል። የቀጠናው ኃላፊ እንደዚህ ካለኝ እሺ እሄዳለሁ። ያን ጊዜ እርሻ ነበረኝ ጅንካ እዚያም አለ ቦታ ላይ ማዶ ኮንትራት ወስጄ በቆሎ አዘራሁ። የሀገር ጉድ ቤት ውስጥ ከምር መጽሐፎችንም በእቃ ቤት ውስጥ በካርቶን አስቀመጡ። ከቱሩሜ መጥቼ አንዳንድ ለመጎብኘት ሲሄድ ቤቴም ሊወድቅ ነው፣ እርሻዬም ፍሬ ያከማቸሁት ነቅዟል፣ መጽሐፌ በሙሉ በምስጥ ተበልቷል። አለቀስኩ። ፍሬንች ሁሉ የሰጠኝ መጽሐፍ ቅዱስ፣ ሌላው ልዩ ልዩ አጋዥ መጽሐፎች በምስጥ አፈር ለብሱ። እዚህም ያለን ንብረትን ሁሉ ምርቴንም ሁሉ ተበላሸ። መጽሐፍቶችን ታሪክ መጽሐፎች ሁሉ ተበሉ። ምንድን ነው ጥቅም ብዬ ክፍል ውስጥ ገብቼ አለቀስኩ። በትዳር ቆይታው
ምን አይነት ልጆችን አፈሩ? የመጀመሪያ ሚስት አልማዝ ስሜ የምትባለው እንደነገርኩት 2 ሴት ልጆችን ወልዳ ሁለተኛውን ስትወልድ ነው ሞተችብኝ። እዛ ነው ጨንቻ መጽሐፍ ቅዱስ ትምህርት ቤት የመላክ እድል አገኘው። ከዛም በስደት መልክ ተመልሼ ዥንካ ገባሁ። ከዛ ወዲህ አሁን የልጆች እናት ገነት ገብረ ሚካኤል የምትባለውን አገባኋት። ጌታ እንዳንወልድ ደግሞ ከለከለ። 4 ዓመት ሙሉ ልጅ ጠበቁ። እሷ ትጸልያለች። እዛ ዓመት ውስጥ 1984 መጀመሪያ ልጅ አረገዘች። ደስታ እርግዝና ቀረ። ከዛ እሱን ወልደን ያጠባች እያለ የእሱ ተከታይ በሁለተኛ ዓመቱ ትዕግስቱ ተወለደ። ትዕግስቱን ተከትሎ ቸርነት አሁን መምህር ነው፣ እሱ ተወለደ። ያ ደግሞ ልጅ ብቻ ወንድ እንድንወልድ ምክንያት የሆነው አንድ ሳፋ የሚባል ደጋ ሰው አባባ ማህን ተከትሎ ሻንጣ ተሸክሞ ይሄዳል። ሲመለሱ እንደዚህ ሻንጣ ተሸክሞ ጅንካ ይመጣል። እኛ እንግድነት እንቀበላቸዋለን። ስሙ አለ። ይሄ የበላ ነው እንጀራ የበላ ነው። ይሄ ዕቃ ስሙ ሳፋ እንዳትረሱ። የእኔም ስም ሳፋ ነው። ስሜን የያዘው ይሄ በልተናል፣ እናንተን ከዚህ ከመንገድ ወንድ ያስወለዳችሁ ብሎ ባረከ። ሰውዬው እንደ ባረከት ባረከ። ሳፋ በረከት ደረሰ። አዎ እንግዲህ ተረፈም ወንድ ይወልዳል። ከመንገድ ወዲህ ነው። እኔ ቤትም ወንድ ይወለዳል። ካሌብ ኦሎሎም ወንድ ይወልዳል። ሶስታችን ያን ጊዜ እንግዳን ለመቀበል ከየሶስታችን ቤት ቡና ይዞ ይመጣል። ዳቦ፣ ቂጣ ምናምን እንደዚህ እናስተናግድ ነበረና እንደ መርቃት አለ። ሰውየው በስተመጨረሻው ሞቷል። እኛም በህይወት አለን። ልጆችም ተወልዶ አሁን የልጅ ልጆችንም አይተናል። አጠቃላይ አሁን ባለቤቴ ከጨንቻ ወልዳ ያመጣች አንድ አያሌ የሚባል አዲስ አበባ አለ። አገርቶ 3 ልጆች ወልዶ አሁን የአንድ አጥቢያ መገናኛ ቃለ ሕይወት ነጋዴ ነው። እንደገና ከሱ ቀጥሎ ደስታ ከ4 ዓመት በኋላ የተወለደ ደስታ ራሱን ችሎ የ5 ልጆች አባት ነው። እሱ እንደዚህ ነው። ትዕግስቱም ደግሞ 3 የሴት ልጆች አባት ነው። ደስታ የመጀመሪያ ልጅ ሴት፣ አሁን መጨረሻ 5ኛው ሴት። ዘጸአት የጌታና ባቢ የሚባሉ 3 በመካከላቸው ወንዶች አሉ። እንደዚህ በዚህ መልኩ ነው ልጆች ያሉ። የመጨረሻውን ልጅ ግዛው የሚባለው ጌታን አሁን ትቷል። እሱ እየጸለየ ነው። አዲስ አበባ እሷን ለማሳከም ሄጄ ጥቁር አንበሳ 7ኛ ፎቅ ላይ 2 ወር ካስታመምኳት በኋላ አረፈች። በጣም አለቀስኩ። ከዛ በአውሮፕላን ሚሽነሪዎቹ ኤምአይኤፍ የሚባለው ትንሹ አውሮፕላን እኛ ለቅሶ አስክሬን ይዤ እመጣለሁ። የእኛ ኦባማ ሰው ሁሉ እዚህ አየር ሜዳ ላይ ተንሳፎ ይጠብቃል። 45 ስንመጣ ዘበኛው የአውሮፕላኑ ቤንዚን ዘግቶ ሸቻ 12 የመጣ ነው። 2 ሰዓት እናንተ ጋር ይደርሳሉ፣ የ2 ሰዓት በረራ መንገድ ነው ተብሎ 3 ሰዓት ድረስ ቆየ። እዛ ሰውየው ተፈልጎ በመኪና አሳዶ ሄዶ አመጡ። ነዳጁን ከፈተና አውሮፕላኗ መላ። እንደ አሞራ ሲበር ሲያዩ ያችሁ ያው የመጣችላችሁ እያሉ ሲያሾፉ እኔ ካሜራ ላይ ደርሳለሁ። ይህን አስከሬን ይዤ ያልኩ ጌታ ሴት እየጸለያን ቆየንና ቆየም። ያን ጊዜ ፈቃዱና ዱሮ ከነጋር ስሉን ስራ ላይ ስለቆዩ አብረን መጥተናል። ይህንን አስከሬን
ከተማ ህዝብ ሁሉ ተከትሎ ይሄ እውነት አስክሬን ነው ወይስ ሌላ ነገር ብሎ አስክሬን ቤተሰብ እንዲያይ ክፍት ነው አይቶ በጣም እዚህ ኩማሪቶች ሁሉ አለቀሱበት ነበር። ያንን ስብከት እግዚአብሔር ኮንፈረንስ ብሎ አሰፋ ነው የሰበከው። ሊሆን እና የኔ ባለቤትም አብሮ እግዚአብሔር ስረዳ ከሰማያት ወርዶ የሚለውን የተስፋ ጋብዞ መዝሙር እንድንዘምር ሊሆን አዘጋጅቶ ክራር ጋር ዘመረን። ሰው ጉድ ብሎ ነው ያለው። በዚህ መልኩ ከ6 ወንዶች መካከል 7ኛ ሴት አሁን ይሄ ዛሬ ደግሞ ምስጋና ፕሮግራም የምናዘጋጀው እምነቱ ከሷ ኋላ ነው የተወለደው። አሁን በህይወት ብትኖር የምትወልድ ልጅ 4-5 የምትወልድ ልጅ ናት። ወደ ጌታ ሄደች። በቃ የመጀመሪያው 2 ሴት ልጆችም ወደ ጌታ ሄዷል። ከባለቤቴ አሁን የተወለደችው መካከል መጨረሻ የእምነቱና የጊዜው ታላቅ ሴት ናት። ተወልዳለች፣ አረፈች፣ ወደ ጌታ ሸኘናት። በዚህ መልኩ ነው ልጆች አንድ ላይ 8 ነበሩ። አሁን 5ቱ በህይወት አሉ። 3ቱ ሴቶች ወደ ጌታ ሄዷል። እንግዲህ ማገልገል በመሰረቱ የሁሉም ሰው ግዴታ ነው። በአሁን ዘመን ላይ ላሉ ካሉ ከህይወት ተሞክሮ እስቲ ምን ማለት ይፈልጋሉ? ጥሩ ነው። ይሄ ወንጌል ዋጋ እንደሚያስከፍል ሁሉ ቢያምኑ ጌታን እንዳመለኩት ሁሉ መጽሐፍ ቅዱስን እያነበቡ ለራሳቸው ህይወት እንዲሞክሩ። መጽሐፍ ቅዱስ ማንበብ ወደ እውነት ሁሉ ይመራል። የእግዚአብሔር መንፈስ ቅዱስ ሲመራቸው 40 የማያንሱ ሰዎች እንደጻፉት መጽሐፍ ቅዱስን ማንበብ ትልቅ እድል ነው። መጽሐፍ ቅዱስን እንዲያነቡ አበረታታቸዋለሁ። እንዲጸልዩ ማንበብና መጸለይ ያዘልቃል። ማንበብ እኔ አሁን መጽሐፍ ቅዱስን ስንት ጊዜ እንደዞ አላቅም እንጂ አሁን በወሰይ ላይ ነው ያለው። ጠዋት ሁሉ ጊዜ አነባለሁ። ማታም ደግሞ ክፍት ጊዜ ሳገኝ አነባለሁ። ይሄ ሁሌም ያደርጉት ነው። መጽሐፍ ቅዱስ 3 አርጅቶብኝ እንደ ናሙና አስቀምጣቸዋለሁ። ማስታወሻ የጻፍኩባቸው መጽሐፍ ቅዱስ አሮጌዎች ላይ ምልክት ያደረኩት አለ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው የዘመኑ ልጆች እጆቻቸው ልቦናቸው ጋር ወደ እግዚአብሔር ቢዘረጉ እግዚአብሔርን መንግስት ይወርሳሉ። አሁን የአሁኑ ፈተና የደርግ ፈተና በላይ ነው። እንደዛ ነው ማለት ነው። አሁን ፌስቡክ የሚባለው ልክ ከመጽሐፍ ቅዱስ በላይ ያነቡታል። ትናንሽ ልጆች ሳይቀሩ ፌስቡክን እንደ መጽሐፍ ቅዱስ ከዛ አስበልጦ ነው የሚያነቡት። ዘመን ያመጣው ለውጡ ከደርግ ስደት የበለጠ ኃይለኛ ውስጥ ለውስጥ የሚበላ እሳት ጌታ ይጠብቃል። ክብር ለጌታ ይሁን። እንደዚህ ሸበቶ እስከሚሆን ድረስ በወንጌል ላረጃ ሆነን መጨረሻ በወንጌል ሲተነፍስ ነው ማርፎ ጌታ እንዲረድቶኛልና ክብር ለስሙ ይሁን። በህይወት ጎዳናው ከጎኖ የሆኑትን የሚያመሰግኑትን አካላት እንዲያመሰግኑ እድሉን እንዲስጦትና የሚያስተላልፉትን መልእክት ካለ በዛው አስተላልፈው መቋጫችን እናድርግ። እሺ፣ በእውነት ይሄ ልጄ ሞት ያበረታቱኝ ሚስዮኖቹ የእሳያ ሚስዮን የኢትዮጵያ ቃለ ሕይወት ፕሬዝዳንት አቶ ሽፈራ ወልደ ሚካኤል አቶ ሽፈራ ወልደ ሚካኤል ያን ጊዜ አስከሬን የሚሸኙ ሚስዮኑ ሳጥን እራሳቸው አዘጋጅተው ኤምአይኤፍ ምስክሪመር እና ሚሆን ከረሉን እነሱ ተባብረው ነው ኤምአይኤፍ አውሮፕላን ያስተባበሩልኝ። መስመር የላቸው ሲሄዱ ድንገት ለእኔ እንዲጥሉ እባክሽ ነገራቸው ብዬ ደውሎ በቦሌ አውሮፕላን ያሳረፉትን አውሮፕላን እንዲቀሰቀስ ምክንያት የሆነችው ከረሉን ናት። እሷን ጌታ ይባርካት እላለሁ። አሁንም በሕይወት አለች። መጽሐፍ ቅዱሳችን ታትሞ ምናልባት ስሪላንካ ምድር ታትሞ ሲመጣ አንቺም ለምረቃው ትመጫለሽ ስል እኔ አቅሜ አይችልም፣ ቤተክርስቲያንም አሁን ደካማ ናትና እኔ በጸሎት ደግፋለሁ ብላለች። እና አሁን ትውልዱን እኔ የሚመክራቸው
አሁን ዘመኑን ያመጣ በዘመናዊነቱ በምስጢር በውስጥ ያለንን መንፈሳዊ አቅም ያመነመነብን ነው። ግን ከዘመን አመጣሽ ራሳቸውን ጠንቅቀው እንዲጠብቋቸው ራሳቸውን መንፈስ ቅዱስ እንዲረዳቸው ነው ምክሬ። እና ሌላው ውድ ባለቤቴ ጸሎት ሰው ናት። ትሩሚም አብረን የተጓዝነው ያን አንተም አይተሃታል። አሁን ደግሞ የስኳር በሽተኛ ናት። የጨጓራ ህመም፣ የነርቭ ችግር፣ እግር ብዙ ጊዜ እንትን ትሆናለች። እኔ እሷን በጣም ነው ማባረካት በጌታ ፊት። እሷ አቅሜ ናት፣ እሷ ጉልበቴ ናት። ጉልበቷን ለጌታ ትሰጣለች። ደካማ እንኳን ብትሆን በጸሎት ብርቱ ናት። ሌላው ደግሞ ለወንጌል ዋጋ እየከፈሉ ያሉ ጓደኞችን እንዳንተ ያሉትንም ጌታ በዘመኑ ተጠቅሟቸው ለዓለም ሁሉ ወንጌልን እንዲሰብክ ምኞቴም ጸሎቴም ነው። ጌታ ይባርክ። ጋሼ ስለሰጡን ውድ ጊዜ እጅግ በጣም ከልብ እናመሰግናለን። ተመልካቾቻችን ከጎር ሾው ጋር የነበረን ቆይታ የምትመለከቱትን ይመስል ነበር። በቀጣይ ማን ቤት እንሄድ? ማን ነው የእምነት አባት? የህይወት ተሞክሮን ልንማርበት የምንችልበት አባት ማን ነው? እስኪ ኮመንት ሴክሽኑ ላይ አስቀምጡ። በስክሪኑ ላይ በተጻፉ ስልኮች በመደወል ልታገኙ ትችላላችሁ። ጋሼ እጅግ በጣም ከልብ እናመሰግናለን። ጌታ ይባርክ።